أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وأصحابه أجمعين. أما بعد، السلام عليكم ورحمة الله وبركاته. تفسير القرآن سورة التكاثر. ኢንሻአላህ የሱረቱ ተካሱር የቃል በቃል ትርጉም እንማማራለን። ሱረቱ ተካሱር ሱራ ማለት ምዕራፍ ነው። አተካሱር ማለት ስለ ብዛት የሚያወራ ምዕራፍ ነው። ተርቲቡሃ ደረጃው 102 ነው። አየቱ አንቀጾቹ 88 ናቸው። ወህየ ንዙልን እሱ የሚወረደው መኪያ መካ ከወረዱ ስራዎች ይመደባል። አተካሱር ማለት ስለ ብዛት የሚያወራ ምዕራፍ ነው። እንግዲህ ሱረቱ ተካሱር የወረደ ይላሉ በሁለት ጎሳዎች ላይ ነው እና እነዛ በዛን ጊዜ በጊዜው የነበሩ ሰዎች ናቸውና ያኔ በሁለት ጎሳዎች ነው። እነዛ ጎሳዎች ደግሞ የኔ ጎሳ ይበልጣል እያሉ ተፎካከሩ፣ ሸለሉ ማለት ነው። ተፎከሩ ማለት ነው። የኔ ጎሳ እንዲህ ነው፣ የኔ ዘር እንዲህ ነው፣ የኔ ዘር እንዲህ ነው እያሉ ማለት ነው። በጊዜው የነበሩ ሰዎች እና እነሱን በተመለከተ ነው የወረደው ይላሉ። ስለዚህ እንግዲህ በብዛት መፎከር መሸለል እንደሌለብን አላህ Subhanahu Wa Ta'ala በዚህ ሱራ ያስጠነቅቀናል። በዘራችን በጎሳችን ሊሆን ይችላል፣ እንግዲሁም በልጆቻችን መብዛት በቤተሰብ ብዛትም ሊሆን ይችላል፣ በገንዘብ በሀብት ብዛት ሊሆን ይችላል፣ በስልጣንም ሊሆን ይችላል። እኔ እንደዚህ ነኝ፣ እኛ እንደዚህ ነን፣ እኛ ብዙ ነን፣ የኛ ዘር እንደዚህ ነው እያል ልንሸልል ልንፎክር እንደሌለብን አላህ በዚህ ሱራ ያስጠነቅቀናል ማለት ነው። ስለዚህ አላህ በሰጠን ኒዕማዎች ጸጋዎች ላይ መፎከር መሸለል መፎካከር የለብንም። ቢስሚላሂ ራህማኒ ራሂም። ቢስሚላሂ በአላህ ስም ጀምራለሁ። በስሙ የጀመርኩት ጌታ ራህማኒ እጅግ በጣም ሩህሩህ፣ ራሂም እጅግ በጣም አዛኝ በሆነው ጌታዬ ስም ቂራአቴን ጀምራለሁ። አልሃኩሙ ተካሱር። አልሃኩሙ አታለላችሁ፣ ሸነገላችሁ። አተካሱር በብዛት መፎካከራችሁ አዘናጋችሁ፣ አታለላችሁ። አላህን ከመገዛት አታለላችሁ፣ በብዛት መሸለላችሁ መፎከራችሁ እያለ ነው። አልሃኩሙ አታለላችሁ፣ ሸነገላችሁ። አተካሱር በብዛት መፎካከራችሁ፣ በብዛት መሸለላችሁ መፎካከራችሁ አታለላችሁ፣ አላህን ከመገዛት አታለላችሁ ማለት ነው። ሐታ ድረስ አለ ሐታ ድረስ ዙሩቱሙ እስከምትጎበኙ ድረስ አልመቃቢር መቃብሮችን እስከምትጎበኙ ድረስ በብዛት መፎካከራችሁ አላህን ከመገዛት አታለላችሁ ማለት ነው። እንግዲህ በጊዜ የነበሩ ሰዎች እንግዲህ ተመፎካከራቸው የተነሳ በቃ አላህን ከመገዛት ተዘናጉ ማለት ነው። ምን ደረሱ? ምን ደረጃ ደረሱ? እንግዲህ በህይወት ያሉትን ቆጥሮ ሲያበቁ እንግዲህ የኔ ጎሳ ብዙ ነው፣ የኔ ጎሳ የኔ ዘር ብዙ ነው፣ የኔ ዘር ብዙ ነው ብለው በህይወት ያሉትን ቆጥሮ ካበቁ በኋላ እንግዳውስ ወደ መቃብር እንሄዳሉ ማለት ነው። መቃብር ያሉትን ሊቆጥሩ ማለት ነው የሞቱትን። እንግዲህ ይሄ የኔ ነው መቃብር ሄደው ደግሞ ይሄ የኔ ነው፣ ይሄ የኔ ነው፣ ይሄ ጎሳ የኔ ነው፣ ይሄ ጎሳ የኔ ነው ብለው ሊቆጥሩ ማለት ነው። ምን አተዛላህ ሐታ ድረስ ዙሩቱሙ እስከምትጎበኙ ድረስ አልመቃቢር መቃብሮችን እስከምትጎበኙ ድረስ በብዛት መፎካከራችሁ አታለላችኋል። እንግዲህ ቀብር የሄዱት ለምንድን ነው? ለዚህ ያራኩ አይደለም ለመቁጠር ማለት ነው። ይሄ የኔ ጎሳ ነው፣ ይሄ የኔ ነው፣ ይሄ የኔ ነው ብለው ያንን ቀብር ያለውን ሊቆጥሩ ማለት ነው። ይሄ አንደኛው ተፍሲር ነው። ሌላኛው ደግሞ ሐታ ድረስ ዙርቱሙ እስከምትጎበኙ አልመቃቢር መቃብርን እስከምትጎበኙ የሚለው ዱንያ ለቃችሁ ቀብር እስከምትገቡ ድረስ በብዛት መፎካከራችሁ አታለላችሁ እንላለን ማለት ነው። ወይም አልሃኩም አታለላችሁ፣ አተካሱር በብዛት መፎከራችሁ መሸለላችሁ መፎካከራችሁ አታለላችሁ አሸነገላችሁ አላህን ከመገዛት። ሐታ ድረስ ዙርቱሙ እስከምትጎበኙ ድረስ አልመቃቢር መቃብሮችን እስከምትጎበኙ ድረስ አታለላችሁ። ሌላኛው ተፍሲር ደግሞ ዱንያ ያለቃችሁ ቀብር እስከምትገቡ ድረስ አታለላችሁ። ካላ ተከልከሉ አለ
እናንተ እንደምታስቡት እንደምትሉት አይደለም። ከዚህ ተግባራችሁ ተቆጠቡ እያለ ነው። ከላ ተከልከሉ፣ ሰውፈ ወደፊት፣ ተዕለሙን ወደፊት ታውቃላችሁ። የዚህን ውጤት ወደፊት ታውቁታላችሁ እያለ ነው። ከላ ተከልከሉ፣ ሰውፈ ወደፊት፣ ተዕለሙን ወደፊት ታውቃላችሁ። ثم ከዛም ከላ ተከልከሉ፣ ሰውፈ ወደፊት፣ ተዕለሙን ወደፊት ታውቃላችሁ። እንግዲህ ደገመው ማለት ነው። ثم ከዛም ከላ ተከልከሉ፣ ሰውፈ ወደፊት፣ ተዕለሙን ወደፊት ታውቃላችሁ። ከላ በእውነቱ ለው ኖሮ ከላ በእውነቱ ለው ኑሮ፣ ተዕለሙነ ብታውቁ ኑሮ፣ እዚህ ላይ ከላ በእውነቱ ለው ኑሮ፣ ተዕለሙነ ብታውቁ ኑሮ፣ ዒልም እውቀትን፣ አልየቂን ትክክለኛ የሆነ እርግጠኛ የሆነ እውቀትን ብታውቁ ኑሮ በብዛት ባልተፎካከራችሁ ነበር ማለት ነው። ይህን እናስገባለን እዚህ ጋር በብዛት ባልተፎካከራችሁ ነበር። አንድ ሰው ትክክለኛ እውቀት ካለው እርግጠኛ እውቀት ካለው አይፎካከርም። ስለዚህ ከላ በእውነቱ ለው ኑሮ፣ ተዕለሙነ ብታውቁ ኑሮ፣ ዒልም እውቀትን፣ አልየቂን እርግጠኛ የሆነ እውቀትን ብታውቁ ኑሮ ባልተፎካከራችሁ ነበረ። በብዛት ባልተፎካከራችሁ ባልሸለላችሁ ነበር። ለተረውነል ጀሒም እዚህ ጋር መሐላ አለች። ላማ የመሐላ ነው የምታመላክተው። ለተረውነ ወላሂ ታያላችሁ እያለ ነው። ለተረውነ ወላሂ ታያላችሁ፣ አልጀሒም ጀሒምን ታያላችሁ። ጀሒም እንግዲህ ከጀሐነም ስሞች አንዱ ነው ማለት ነው። ጀሒም ማለት ጀሐነምን ማለት ነው። ጀሐነምን ታያላችሁ፣ ወላሂ ጀሐነምን ታያላችሁ እያለ ነው አላህ ሱብሓነሁ ወተዓላ በራሱ እየማለ ነው። ለተረውነ ታያታላችሁ፣ ወላሂ ታያላችሁ፣ አልጀሒም ጀሒምን ጀሐነምን ታያታላችሁ። ثم ከዛም ለተረውነሃ ታያታላችሁ፣ ሀ እሷን ማለት ነው፣ እሷን ጀሐነምን። ثم ከዛም ለተረውነሃ እሷን ታያታላችሁ፣ ዓይነ ማየትን፣ አልየቂን እርግጠኛ የሆነ ማየትን ታያታላችሁ፣ ጀሐነምን ማለት ነው። ثم ከዛም ለቱስአሉነ ትጠየቃላችሁ፣ የውመኢዝን ያንቀን ማለት ነው፣ አን ነዒም ከጸጋው አላህ ስብሐነሁ ወተዓላ ከሰጣችሁ ጸጋ ኒዕማ ትጠየቃላችሁ። አላህ በዋለልን ኒዕማ ጸጋዎች ሁሉ እንጠየቃለን ማለት ነው። በሁሉ ነገር እንጠየቃለን። ስለዚህ ثم ከዛም ለቱስአሉነ ትጠየቃላችሁ፣ የውመኢዝን ያንቀን የውመል ቂያማ አን ነዒም ከጸጋው አላህ ስብሐነሁ ወተዓላ ከዋለላችሁ ኒዕማ ጸጋ ትጠየቃላችሁ እያለን ነው አላህ ስብሐነሁ ወተዓላ። አንዴ ደግምላችኋለሁኝ። አልሃኩሙ አዘናጋችሁ፣ አታለላችሁ፣ አተካሱር በብዛት መፎካከራችሁ፣ ሸነገላችሁ፣ አታለላችሁ፣ ሐታ ድረስ ዙርቱሙ እስከምትጎበኙ፣ አልመቃቢር መቃብሮችን እስከምትጎበኙ ድረስ አታለላችሁ። ሌላኛው ደግሞ ሐታ ድረስ ዙርቱሙ እስከምትጎበኙ፣ አልመቃቢር መቃብሮችን አይ ዱንያን ለቃችሁ ቀብር እስከምትገቧት ድረስ አታለላችሁ፣ ሸነገላችሁ፣ በብዛት መፎካከራችሁ። ከላ ተከልከሉ፣ ሰውፈ ወደፊት፣ ተዕለሙን ወደፊት ታውቃላችሁ። ثم ከዛም ከላ ተከልከሉ፣ ሰውፈ ወደፊት፣ ተዕለሙን ወደፊት ታውቃላችሁ። ከላ በእውነቱ ለው ኑሮ፣ ተዕለሙነ ብታውቁ ኑሮ፣ ዒልም እውቀትን፣ አልየቂን እርግጠኛ የሆነን እውቀትን ብታውቁ ኑሮ ባልተፎካከራችሁ ነበረ። ለተረውነ ታያላችሁ፣ ለተረውነ ታያላችሁ፣ ወላሂ ታያላችሁ፣ አልጀሒም ጀሒምን ጀሐነምን ታያታላችሁ፣ ታያታላችሁ። ثم ከዛም ለተረውነሃ ታያታላችሁ፣ እሷን ጀሐነምን ዓይነ ማየትን፣ አልየቂን እርግጠኛ የሆነ ማየትን፣ እርግጠኛ የሆነ ማየትን ታያታላችሁ። ثم ከዛም ለቱስአሉነ ትጠየቃላችሁ፣ የውመኢዝን ያንቀን የውመል ቂያማ አን ነዒም ከጸጋው ትጠየቃላችሁ። አላህ ሱብሓነሁ ወተዓላ በዋለልን ኒዕማ ጸጋ ማለት ነው። አላህ በዋለላችሁ ኒዕማ ጸጋ ላይ ትጠየቃላችሁ እያለን ነው። ስለዚህ በብዛት መፎከር መሸለል የለብንም። አላህ ልናመሰግን ነው እንጂ አሁን ምሳሌ አሁን በእኛ ጊዜ አለ በዘራቸው በብሔራቸው ምናምን ይፎክራሉ፣ ይሸልላሉ። የኔ ዘር እንደዚህ፣ የኔ ዘር ይበልጣል። ማንም ከማንም አይበልጥም። ሁሉም እኩል ነው። ማንም ከማንም አይበልጥም። طيب
ስለዚህ እኛ የምንበላለጠው አላህን በመፍራታችን ነው እንጂ የከሌ ብሔር ይበልጣል የከሌ ብሔር ይበልጣል የኔ ብሔር እንደዚህ ነው የኔ ብሔር ጨዋ ነው ላ እንደዚህ ብለን ልንሸልል ልንፎክር አይገባም። ከዚህ እንዘናጋለን፣ አኺራን እንዘናጋለን። እኛ እኮ ሌላ ሀገር አለን፣ አኺራ እኮ አለን። ስለዚህ አኺራን ማስታወስ አለብን እንጂ መፎካከር መሸለል የለብንም። በገንዘብም ሊሆን ይችላል፣ በሀብት፣ በልጆቻችን ባለን ስልጣን፣ በቤተሰቦቻችን ወይም ሀብት በቤተሰቦቻችን ወይም በእነሱ ስልጣን። የኛ ቤተሰብ እኮ እንደዚህ ባለ ስልጣን ናቸው፣ የኛ ጎሳ እኮ የተከበሩ ናቸው፣ እንደዚህ እያል ልንሸልል ልንፎክር አይገባም። ስለዚህ አላህ Subhanahu Wa Ta'ala በዚህ እያስጠነቀቀን ነው። ተከልከሉ፣ ከዚህ ተግባራችሁ ተቆጠቡ፣ ተከልከሉ። ማትከለከሉ ከሆነ ጀሀነምን ታያታላችሁ እያለን ነው። አላህ ይጠብቀን። ስለዚህ አሁን ላይ ያው በእኛም ጊዜ በጣም ሰው ህዝቡን እንደውም እያባቃ ያለው ይሄ ዘረኝነት፣ ጎጠኝነት ነውና አላህ ከዘረኝነት ያውጣን። ሀገራችን አላህ ሰላም ያድርግልን። ስለዚህ ይሄ መሆን የለበትም። መፎካከር የለብንም። መሸለል መፎከር የለብንም። ማንም ከማንም አይበልጥም። ይህን ይመስላል። ስህተት ካለኝ ያረማችሁኝ። ሀዛ ወላሁ አዕለም። አላህ የበለጠ ያውቃል። ስህተት ካለኝ ከኔና ከሸይጣን ነው። ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።